ሰላም ጤና ይስጥልኝ። ዛሬ በጣም ቀለል ያለች አጭር ቪዲዮ የመግሉብ አሰራር ይዤ መጥቻለሁ። አብራችሁን ቆዩት፣ ተከታተሉኝ። ያዘጋጀሁት ሩዝ አለ፣ ነጭ ሽንኩርት፣ ዝንጅብል፣ ደረቅ ቅመም፣ ቲማቲም እና ዶሮ አጥቤ አዘጋጅቻለሁ። ወደ አሰራሩ እንግባ። ሽንኩርቱን አቁላላለሁ፣ ተከታተሉኝ። ሽንኩርቱ እንደዚህ ትንሽዬ ጠበስ ሲልልኝ ሁሉንም ያዘጋጀሁትን ደረቅ ቅመሞችን አስገባለሁ። ደረቅ ቅመሞቹ ቺሊ፣ ከሞን፣ ኩዝባራ ፓውደር፣ ጥቁር ሎሚ፣ ቆንደ በርበሬ፣ የተፈጨ ዝንጅብል እና ማጂ ነው ማለት ነው። ይሄንን አስገብቼ ቆንጆ አድርጌ ቀላቅለዋለሁ ወይም ደግሞ አቁላለዋለሁ። በመቀጠል የከተፍኩት ቲማቲም አለ፣ ደቀቅ አድርጌ የከተፍኩት ቲማቲም አለ ከነጭ ሽንኩርት ጋራ በመቀጠል ይሄ እንደዚህ ቆንጆ ሆኖ ከተዋሃደልን በኋላ እዚህ ጋር ደግሞ ዶሮ ለብቻ ጥጃለሁ። የቁሌቱ አቁላልቼ ዶሮ ጨምሬ ዶሮን ሩዝ ስለማበስልበት እየበሰለ ነው ከጎኑ። በመቀጠል እዚህ ጋር ትንሽ የቲማቲም ፔስቶ ጨምርበታለሁ። ይሄ ለመግሉባ መሀል ላይ የምጨምረው ነው ማለት ነው። ለምን ከስር ኩድራዎችን የጠባበስኩ ኩድራዎችን አንጥፌ ከዛ መሀል ላይ ይሄ ማጣፈጫ ሶሱ ነው እየሰራሁት። እዛ ጋር ደግሞ ዶሮውን ያቁላላሁት ጨምሬ ከዛን በውሃ እያበሰልኩ ነው። በዛ ውሃ ደግሞ ያው እንደሚታወቅ ሩዝ ስለማበስል ማለት ነው። እዚህ ጋር ቁሌቱ ቆንጆ ሆኖ እየተቁላላልኝ ነው። በመቀጠል እዚህ ጋር ፍሬሽ ኮሪያንደር ከትፋለሁ፣ እሱን ጨምርበታለሁ። በጣም ቆንጆ ነው፣ ጣዕሙ ቆንጆ ያደርግልናል። በመቀጠል ይሄንን ወደ ጎን አደርግና አሁን ኩድራዎችን ሁሉንም እጠብሳቸዋለሁ። ቃሪያ ማብዛት ትችላላችሁ ከፈለጋችሁ። እኔ ግን ብዙ ስላልተፈለገ ትንሽዬ ብቻ ለከለሩ ነው የጨመርኩት። በተረፈ ሌሎችን ኩድራዎችን ጠብሻለሁ ቪዲዮ ላለማስረዘም። እንደምትመለከቱት ኩሳ፣ ብድንጃል፣ ካሮት፣ ድንች፣ ቃሪያና እንዲሁም ቲማቲም፣ ሽንኩርት ሁሉንም አዘጋጅቻለሁ። ነጭ ሽንኩርትን፣ ቀይ ሽንኩርትን ሁሉንም አስተካክያለሁ። እዚህ ጋር እንደምታዩት ዶሮ በስሎልኛል። ጋዙን አጠፋሁት። ዶሮ በጣም ስለበሰለ ዶሮውን አውጥቼ እዚች ጋራ ደግሞ በትንሹ እዛው ኩድራውን የጠበስንበት ላይ ዶሮውን ስለዚህ ትንሽ ገልበጥ ማድረግ እንችላለን። እኔ ግን ኩድራውን የጠበስኩበት ላይ ሽንኩርት ስላቁላለሁበት ይሄን ዶሮ ለብቻ ገለብ ማድረገው። ሽንኩርት ከፈለጋችሁ መጥበስ ትችላላችሁ። እኔ ስላልፈለኩኝ ነው እንደዚህ ከስር ነጠፍ አደርጋለሁ። ሁሉንም የጠበስኳቸውን ኩድራ፣ ቲማቲም ትንሽ ገለብ ማድረግ ትችላላችሁ። ግን በብዛት ያው ቲማቲሙም ውሃ ስላለው ይፈራርሳል ዘይት ውስጥ። ለዛ እኔ ቲማቲምና ሽንኩርት አልጠብስም። እንዲሁም ቀይ ነጭ ሽንኩርት ትንሽዬ ለብ አድርጌያለሁ። እንዲሁም ሌሎች እኔ የጠበስኳቸውን በሙሉ ኩድራዎችን እያንዳንዱ ከስር ንጥፍ አድርጋለሁ። ከፈለጋችሁ ጓንት ለብሳችሁ ማድረግ ትችላላችሁ። እኔ እየተመቸኝን አደርጋለሁ እንደዚህ በማንኪያ ማለት ነው። እንደዚህ እንደምታዩት ሁሉንም ደረጃ እያስጠበቅኩኝ እያነጠፍኩኝ ነው። ቆንጆ አድርጌ ደረድረዋለሁ እንደዚህ። ምክንያቱም ይሄ ቆንጆ አድርገን ካልደረደርን ሲወጣ ብትንትን ስለሚልብን ነው። እነዚህ ኩድራዎች ላይ ሲጠበስ ጨው መነስነሳ እንዳይረሳ እኔ ነስንሽበታለሁ። ሲጠበስ ደግሞ ከተረሳ አሁን እዚህ ጋራ ሩዙን ከመደረባችን በፊት እንደዚህ አድርገን ጨምራለን ማለት ነው። ዶሮ እንደምታዩት ቀላ ብሎልኛል። ዶሮውን አውጥቼ እዚህ ጋራ እደርባለሁ እዛው ኩድራው ላይ። ብዙ ስለበሰለ ለከለሩ ብቻ ነው። ዶሮ በስሏል በቃ። ከዚህ ከፈለጋችሁ አሰናንሳችሁ መቁረጥ ይቻላል ዶሮ። እኔ ግን ያው 4 ቦታ ብቻ ነው ያደረኩት አንድ ዶሮ። በመቀጠል እዚህ ጋራ አቁላልቼ ያስቀመጥኩትን ቁሌት ከላይ አደርግበታለሁ። ቁሌቱን እንደዚህ ጨርሼ ከላዩ ላይ ካደረኩት በኋላ እዛ ጋራ ዶሮ ያወጣሁበት ውሃ አለ። እሱ ላይ ደግሞ ሩዙ በስሎልኛል። ሩዙ ሙሉ ለሙሉ መብሰል የለበትም፣ መግሉባ ሲሰራ ይታወቃል። እንዲሁም ደግሞ ውሃ ቀንሰን ነው ሩዙን የምንጨምረው። እንደምታዩት እዚህ ጋር ሩዝ ውሃ ቀንስና ሩዙን ጨምራለሁ። ምክንያቱም ሩዙ ሙሉ ለሙሉ አናበስልም። እዚህ ጋር አሁን አጥቤ ያስቀመጥኩት ሩዝ አለ ጨምራለሁ።
እስኪበስልልኝ ድረስ ትንሽ ደቂቃ እጠብቃለሁ። እንደምታዩት ሩዙ ወደ መብሰል ደረጃ እየሄደ ነው። ትንሽ ይቀረዋል፣ ግን ውሃውን መጠጥ ያድርግና ሙሉ ለሙሉ እንዲበስል አይፈለግም። እንደነገርኳችሁ እንደዚህ ሩዙ ውሃውን መጠጥ አድርጎ ከጨረሰልኝ በኋላ እዚህ ጋራ ከስር የደረደርኩት ኩድራ ላይ እንዲሁም ዶሮ ላይ ይሄንን ሩዝ እያወጣሁኝ እንዳለ ጨምራለሁ ማለት ነው። ሩዙን አለብስበታለሁ እንደዚህ አድርጌ። ትንሽዬ ይቀረዋል ሩዙ። ያው ከስር ያለው ኩድራዎች ሽንኩርት፣ ቲማቲም የተወሰነ ውሃ መጥፋቱ አይቀርም። በሱ ካሎት ይበስላል ማለት ነው የቀረሩት። ከዛ ደግሞ ተጨማሪ ውሃ ካስፈለገን ደግሞ የቀነስኩት ውሃ ለሱን ጨምርበታለሁ። እዚህ እንደምትመለከቱት ሩዙን ጠቅላላ አውጥቼ እዚህ ላይ ካለበስኩት በኋላ ቆንጆ አድርጌ ድምድም አደርገዋለሁ። ምክንያቱም ስገለብጥ ተያይዞ እንዲገለበጥ እንዳይብር ብትንትን እንዳይል ማለት ነው። በተለይ ሩዙ መብሰል ስለሚቀረው በደንብ ላይ ሊያያዝ ይችላል። ግን እዚህ ጋር ውሃ ከላይ እየጨመርኩኝ ከስርም ቲማቲም ውሃ ስላለ የቀነስኩት ውሃ እንደዚህ ተዳሪ እንደዚህ ፈሰስ አደርግበታለሁ የስረኛው እንዳያርም። በዛ ላይ ደግሞ ውሃ ያለው ከታች ያለው እሱ እስኪመስል ድረስ የቀረው ሩዝ ያበስልልኛል። እንደዚህ አድርጌ ቆንጆ አድርጌ ጋዙን ቀንሼ እጥደዋለሁ። እንደምታዩት አሁን ቢያንስ ከ10 እስከ 15 ደቂቃ የሚሆን ቆይቷል። ከስር ውሃ ይዟል ብዬ እያየሁት ነው፣ ግን ውሃ የለውም መጥቷል። ይኸው ደረቅ ነው። አሁን በቀጥታ ሳህን አዘጋጅቻለሁ፣ ደርሶልኛል። እገለብጠዋለሁ። እንደምታዩት ይሄንን ይመስላል። ምግቡ በጣም ቆንጆ ሆኖ ወጥቶልኛል። የዛሬ ቪዲዮ ይህንን ይመስል ነበረ። አመሰግናለሁ። መልካም ጊዜ